ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ያው ብዙዎቻችሁ ጠፍታል እያላችሁ ነበር ቴሌግራም ላይ እና ይሄን ሰሞን ቪዲዮ ያልሰራሁላችሁ ስላልተመቸኝ ነው በሆነ ምክንያት እና ዛሬ ጽድት ያለ ቪዲዮ ይዤላችሁ መጥቻለሁ። ያው አሁን የምለቀው ቪዲዮ ላይ ታይልኝ ይችላል ከባለፈው አካውንት የተዘግቶ ከተመለሰ በኋላ የምለቀው ቪዲዮ አልታይልኝ እያለ ነው እና በቻላችሁት መጠን ላይክ አድርጉት ቪዲዮ እንዲታይ በደንብ እና ዛሬ ይዤላችሁ የመጣሁት ደግሞ ዩቲዩብ ወይም ቲክቶክ ለመጀመር አስባችሁ ግን ማይክ የላችሁም እና ዛሬ ማሳያችሁ ያለ ምንም ማይክ በስልካችሁ ብቻ ጥርት ያለ ድምጽ ሪከርድ እንዴት አድርጋችሁ እንደምታደርጉ ነው። የአፕሊኬሽኗ ስም ማይ ሪከርድ ትባላለች። እሷንም አፕሊኬሽን ከኔ ቴሌግራም ቻናል ላይ ታገኙታላችሁ። ቻናሉንም ለማግኘት እሺ ጋይስ የቴሌግራም ቻናል ላይ ለማግኘት ወደ እኔ ሳሚናስ ቲዩብ በሚለው ትገባላችሁ። ከዛ በኋላ ሞር ምትላለች እሷን ትነኳታላችሁ። ከዛ እዚህ ጋር ቴሌግራም ቻናል ሊንክ የሚለው ላይ ቴሌግራም ቻናል ያለው እሱን ትነኩታላችሁ ሊንክ የሚለውን። ከዛ ስትነኩት ወደ ክሮም ነው የሚያስገባችሁ። ከዛ ያው ክሮም ውስጥ እንደተስገቡ ያስመርጣችኋል ቴሌግራም። እኔ 3 ቴሌግራም ሰው የምጠቀመው እናንተ ብዙ ጊዜ በምትጠቀሙበት ቴሌግራም ትመርጣላችሁ። እኔ አሁን በትክክለኛው ቴሌግራም ሰው የምጠቀመው እሱን ነካዋለሁ። ከዛ ወደ ቴሌግራም ይወስዳችኋል። ትንሽ ጠብቁት፣ ወደ እኔ ቻናል ነው የሚያስገባችሁ። ከዛ እዚሁ ላይ ቻናል ኢንጆይ ናበሉ። ይሄው ለቃለው ነፃ ኢንተርኔት ማለት ነው። እና ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። ይሄን ቪዲዮ ለሌላ ሰው እንዲደርስ ሼር ማድረግ እንዳትረሱ። ወደ ቪዲዮ እንሂድ። እሺ ጋይስ እንግዲህ ማይ ሪከርድ የምትባለው አፕሊኬሽን እቺ ናት። አሁን የነካዋት አይት ዙም ማድረግላችሁ እሷን አፕሊኬሽን ትከፍታታላችሁ። ስገቡ አፕሊኬሽን ላይ ሪከርድ ለማድረግ ከፈለጋችሁ አይት የማይኳን ምልክት ትነኳታላችሁ። ከዛ በኋላ እኔ ጥራቱ ምናምን ለማስተካከል እዚህ ጋር ዘም ሴቲንግ ኳሊቲ እና ቮይስ ቼንጀር ምናምን አለ። እሱን ታስተካክላላችሁ። እኔ አሁን ኳሊቲውን ስለሆነ ሴቲንግ ትገቡና ሪከርድ ኳሊቲ የሚለውን የናንተ ሚዲየም ነው የሚሆነው። እዛ ሃይፋይ የሚለው ላይ ታረጉታላችሁ። ሃይፋይ ሲሆን ነው በጣም ጥርት ያለ ኳሊቲ የሚኖረው። እሱን ታረጉታላችሁ። ከዛ ተወጡና አሁን ሪከርድ አድርጉ። ከዛ እዚህ ጋር ኮንፊርም ነው የምትሉት። ከዛም ፈልጉትን ሪከርድ ታረጋላችሁ። ከዛ ሪከርድ ካረኩ ሴቭ ነው የምለው። ከዛ እዚህ ጋር ሴቭ ያደረጋችሁትን እንትኑን ስሙን መቀየር ሲያላችሁ አሁን ኳሊቲ ሪከርድ ልበለው። ከዛ ጨርሱ ሴቭ ነው የምትሉት። ከዛ እንስማ አሁን ሪከርድ ያደርገው ያለ ምንም ማይክ በስልካችን ብቻ ጥርት ያለ ድምጽ እንዴት አድርገን ሪከርድ እንደምናደርግ ላሳያችሁ። ይኸው ጋይስ አሁን ይሄ ነው ጥርት ያለ ድምጽ ያወጣልን። ያው በስልክ ስለሆነ ደግሞ አሪፍ ነው። ከዛ ሴቭ ትሉታላችሁ። ፕሪፔሪንግ እያለ እስከመቶ ይቆጥራል። ከዛ ትሪም ለማድረግ ደግሞ እዚህ ጋር እንደፈለጋችሁ መቁረጥ ትችላላችሁ። እንደ ሚውዚክ ከተር አፕሊኬሽን ያስፈልጋችሁ። እዚህ ጋር አሁን እስከዚህ ቁረጦ ካልኩ እስከዚህ እዚህ በኋላ ያለውን ያጠፋልኛል ማለት ነው። ከዛ ሴቭ ማለት ከፈለጋችሁ ደግሞ ታች ሴቭ ትሉታላችሁ። ከዛ እንደዚህ እስከመቶ ይቆጥራል። ከዛ በኋላ ያው ኳሊቲ ያልኩትንም ይሄኛውንም ሴቭ አድርጎታል። ከዚህ እዚህ ጋር ሪከርድ እና ሊሰን አለ። ሪከርድ እያደረጋችሁ መስማት ከፈለጋችሁ ሪከርድ አድርጋችሁ ሊሰን የሚለውን ስነኩት ይሰማላችኋል። እዚህ ዘሙን ደግሞ መቀየር ሲያላችሁ እኔ አሁን በነጩ ላድርገው ዋይት ሞድ። ያው ብዙዎቻችን ግን የምንፈልገው ዳርክ ሞድ ስለሆነ ዳርክ ሞድ ነው የሚያምረው እና ወደ ዳርክ ሞድ እዚህ ጋርም ፎሎ ሲስተም በራሱ የስልኩም የሚከተላችኋል የአፕሊኬሽኑ። አያችሁ አሁን በጣም ጥርት ያለ ድምጽ አውጥቶልኛል። እንግዲህ በስልክ አይመስልም እና እንደዚህ አድርጋችሁ ጥርት ያለ ድምጽ ማውጣት ትችላላችሁ ማለት ነው በስልካችሁ ብቻ ያለ ምንም ማይክ። እሺ ጋይስ የዛሬ ቪዲዮአችን ይሄን ይመስል ነበረ። ያው እንደተመቻችሁ ተስፋ አደርጋለሁ እና ቀጣይ ደግሞ ይዤላችሁ መጣው ያላይት ሞሽን ኤዲት ነው አስመርጣችኋለሁ ቴሌግራም ቻናሌ ላይ እና የበለጠውን እሰራላችኋለሁ ቪዲዮ ማለት ነው። ቻው። Thanks for watching.